ወአለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ ደግሞ የመጣሁላችሁ ምርጥ እናንተን የሚያነቃቃ በእሁዱ ቀን በተት የሚያደርግ ሀሪፍ የሆነች ንግግር ይዤላችሁ መጥቻለሁኝ። እንግዲህ ቪዲዮውን ከመጀመራችሁ በፊት በላይክ ግቡ። ቤተሰብ ያልሆናችሁም ሰብስክራይብ በማድረግ ቤተሰብ የሆኑ ይህ ቻናል እንግዲህ እናንተን ቁም ነገር ያስጨብጣል እንዲሁም ዘና ፈታ ያደርጋል ብለን ያሰብነውን ቪዲዮ የምንለቅበት ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ የሆኑ ወደዚህ ቻናል ይቀላቀሉን እላለሁኝ። እንዲሁም ቪዲዮውን ከወደዳችሁት ለዘመድ ጓደኞቻችሁ በማጋራት ሼር አድርጉት እላለሁኝ ማለት ነው። ወደ ቪዲዮአችን እንግባ ማለት ነው። ዛሬ አንድ ጥያቄ ልጠይቃችሁ። ለመሆኑ በዚህ ምድር ላይ ሁሉ ነገር ተሟልቶልኛል፣ አሁንስ በቃኝ ያለ አንድም ሰው አይታችሁ ታውቃላችሁ? እስኪ ዙሪያችንን እኔ ድሃው 1 ሚሊዮን ብር በኖረኝ ይላል። ፈጣሪ ሰምቶት 1 ሚሊዮን ብር ሲያገኝ እረ ይሄ ይዘቅጣል 100 ሚሊዮን ካልሆነ ይላል። ባለትዳሩ ይሄ ጭቅጭቅ ሰለቸኝ ብቻዬን በሆንኩ ብሎ ሲመኝ ብቸኛው ደግሞ ሰውነቴ በብርድ አለቀ የሚቀበለኝ ሰው በኖረ እያለ በናፍቆት ያቃትታል። ይገርማችኋል፣ ፀጉር ያለው ሰውዬ ይሄ ፀጉር መታጠብና መስተካከል ሰለቸኝ ብሎ ሲላጭ፣ ራስ በራው ደግሞ ቅንድቤ ላይ አንድ ዘለላ ፀጉር በቀለች መሰል እያለ መስታወት ላይ ያድራል። የሰው ልጅ ፍላጎቱ ልክ እንደ ባህር ነው። በጨው ውሃ የጠማው ሰውዬ በጠጣ ቁጥር ጥማቱ እንደሚጨምረው ማለት ነው። ግን ለምንድን ነው ሁላችንም የሌለንን ነገር ብቻ የምናሳድደው? ለምንድን ነው የደረስንበትን ስኬትና የያዝነውን ነገር ዋጋ የሚያጣብን? ምክንያቱ አንድ ነው። እኛ የምንኖረው ነገ ላይ ስለሆነ ነው። ይሄንን ስራ ሲይዝ እደሰታለሁ፣ ይሄንን መኪና ሲይዝ እረካለሁ፣ ይህችን ልጅ ሳገባ ህይወቴ ይስተካከላል እንላለን። ነገር ግን ያሰብንበት ቦታ ላይ ስንደርስ ደስታችን እዚያ ቦታ ላይ አትጠብቀንም። እሷ ደግሞ ወደ ሌላ ተራራ ተሻግራ እስኪ እዚህ ጋ ና እያለች ትጠራናለች። እውነታው ግን ይኸው ነው። ደስታ የምትባለው ነገር መድረሻ ውድድር አይደለችም። ደስታ የጉዞ ሂደት እራሱ ናት። ዛሬ የምትንቀውን ኑሮህን፣ ዛሬ ያለህን ጤና፣ ዛሬ ዙሪያ ያሉትን ሰዎች ዋጋ ካልሰጠሃቸው ነገ የፈለገውን ትልቅ ስኬት ብታገኝ የምታየው የጎደለህን ብቻ ነው። ስለዚህ ወዳጆቼ፣ እህቶቼ መሮጣችንን አናቁም። ህልም ይኑረን፣ ለትልቅ ስኬት እንታገል። ነገር ግን ስንሮጥ መተንፈሳችንን አንርሳ። ዛሬ ባለን ነገር መደሰት ሰነፍ ያደርገኛል ብለን ማሰብ የለብንም። በተቃራኒው ላላችሁ ነገር ምስጋና ሲኖር ነው ለተጨማሪ ስኬት የሚሆን አዎንታዊ ጉልበት የምናገኘው። ኑሮን ቀለል አድርገህ እያጫወትካት እለፋት። ጨዋታውን ካለመድካት ህይወት በጣም ከባድና አሰልቺ ትሆንብናለችና ዛሬውኑ መስተዋት ፊት ቁም። ሰላምታህን ለራስህ ስጥ። ጎዶሎዬን ሳይሆን ሙሉነቴን አይቼ ዛሬን እኖራታለሁ በል። የዛሬው መልእክት ይሄንን ይመስል ነበር። ለመሆኑ እናንተ በአሁኑ ሰዓት ካላችሁ ነገር ላይ በብዛት የምታመሰግኑበት የትኛውን ነው? ወይስ አሁንም ነገ በሚባለው ወጥመድ ውስጥ ናችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ በማድረግ ጀምሩት፣ ግቡ እላለሁኝ። እንግዲህ የዛሬው ርዕሴ ይሄንን ይመስል ነበር። ያው እዚህም ላይም ትንሽ ተንተን አድርገን እንዳየነው ያው ትክክል ነው ይሄ ነገር። ምክንያቱም ዛሬ ያለንን ነገር በደንብ ማመስገን አለብን። ዛሬ ያለንን ካላመሰገንን ነገ ምንም አይነት ነገር አናገኝም። ምክንያቱም ዛሬ ሳናመሰግን ዛሬ አልሐምዱሊላህ ሳንል አድረን እንደው ለነገ እያልን መኖር የለብንም። በመጀመሪያ ዛሬ ያለንበትን ቦታ፣ ዛሬ የደረስንበትን ደረጃ እናመስግን። ዛሬን ማለም ነገን መኖር ነው አይደለም? ስለዚህ እንደዛ እያደረግን ህይወታችንን እንምራ። እንግዲህ ትወዱታላችሁ ብዬ አስባለሁኝ። እንደነገርኳችሁ ሰብስክራይብ በማድረግ አሁንም ቤተሰብ ይሆኑ እላለሁኝ። የዛሬው ርዕሴ እንግዲህ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ እንዲሁም እናንተ የሚብራራላችሁ ሀሳብ ካለ
የፈለጋችሁትን አይነት ጥያቄ መጠየቅ ከፈለጋችሁ እኔ እዚሁ አለሁኝ፣ ኮሜንታችሁን እጠብቃለሁኝ። በፈለጋችሁት ሀሳብ ላይ እንወያይበት ብላችሁ ካቀረባችሁልኝ እኔ እምቢ የምልበት ምንም አይነት ሁኔታ የለኝም። እሺ ነው የምለው ምንጊዜም ቢሆን እና እንግዲህ የፈለጋችሁትን ጥያቄ ጠይቁኝ እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።